ጉዳይ ለምን እዚህ ጦርነት ውስጥ ገብቶ የትግራይን ህዝብ ለምን እንደዚህ አይነት ዋጋ ያስከፍላል? ጦርነት ሁለቱም ነው የተጎዱት። ሁለቱም ጋር በተመሳሳይ አይነት መልኩ ልዩነት ያለው አካል ግን አለ። ያ አካል ነው በዚህ ስምምነት ደስተኛ ላይሆን የሚችለው። አማራም ቢሆን የትግራይ ክልልም ቢሆን ወልቃይት ዞሮ ኢትዮጵያ ውስጥ ነው አይደለም? ምን ማለት ነው? ከሌላ አገር ጋር ግንኙነት እንዳይኖረን ማድረግ ነው የሚለው ይመነጫል መሰለህ። የትግራይ ክልልን የኢትዮጵያ አካል አድርጎ ካለማየት ይመነጫል። የትግራይ ህዝብን ኢትዮጵያዊ አድርጎ ካለማየት ይመነጫል ያስተሳሰብ። ያንን አካባቢ የኢትዮጵያ አካል አድርጎ ካለመቁጠር የሚመነጭ ነው። ሌላም ነው መቀበል ያስፈልጋል። የትግራይ ህዝብ ኢትዮጵያዊ ህዝብ ነው። እንደውም እናነጻጽር ከተባለ የበለጠ ኢትዮጵያዊ ህዝብ ነው የትግራይ ህዝብ የበለጠ። ምናልባት ከኢትዮጵያ መገንጠል ፈለገም አልፈለገም ኢትዮጵያ ማንንም እየተገፋ ማንንም አንተ ባንዳ ነህ እየተባለ ማለት ነው ኢትዮጵያ አካል ሊልህ አይችልም። ከገፋው ይሄዳል፣ መሄድም አለበት። ያሸማቀቀው አብረሃው ካንተ ጋር እንዲኖር ልታደርገው አትችልም። መሄድ ነው ያለበት ያ አካል። እኔ ደግፈዋለሁ እንዲህ አይነቱን አካል። ግን ይሄ ኦፊሻል በመንግስት የተደገፈም አይደለም። አሁን ለምሳሌ ህወሓት ትጥቅ ፈቷል የሚሉ በመንግስት ራሱ ያረጋገጠው ጉዳይ ነው። መከላከያ ተቆጣጥሯል ራሱ መንግስት ያረጋገጠውን የፌደራል ተቋማቶችን የፌደራል ፖሊሶች ሄደው ይዘዋል የሚለው ራሱ የመንግስት ሚዲያዎች የተናገሩት ነው። የኤርትራ ሰራዊት ወጥቷል የሚለው ግን ያን ያክል አሁን አንተ ባልካቸው አይነት መልኩ ያየናቸው ካልሆኑ በስተቀር የሚመለከተው አካል በዚህ ጉዳይ ላይ ምንም ሲል አልተሰማም። ስለዚህ የቴዎድሮስ አድሃኖም ንግግር ትክክል ነው። ይሄ አካል መውጣት አለበት። በነገራችን ላይ አንደኛ በደል እየፈጸመ ያለ አካል ነው። ሁለተኛ ነገር በስምምነቱ መሰረት ትጥቅ ከፈታ የፌደራል ፖሊስ የፌደራል ተቋማቶችን እንዲያስረክብ ከፈቀደ በቃ ምን የቀረው ነገር እኮ የመንግስት ድርሻ ነው ማለት ነው አይደለም? ስለዚህ ማስወጣትና የሚመለከተው አካል መውጣቱን ማረጋገጥ መቻል ያለበት ይመስለኛል። ካልሆነ በደል እየፈጸመ ነው ይሄ አካል አሁንም ድረስ። ላለፉት 2 ዓመታት የነበረው ጦርነት የሚያሳየው የሻዕቢያን ሰራዊት ኃያልነት አይደለም። እውነት ለመናገርም የኢትዮጵያን መከላከያ ሰራዊት ኃያልነትም አይደለም። የህወሓትን በጣም ወሳኝ ኃይል መሆኑን የሚያሳየው አንድ ክልል ነው። ይሄን ነገር ከዚህም ቀደም ተናግሬዋለሁ። አንድ ክልል ነው 2 መንግስታቶች የገጠመው ማለት ነው። ለዚህም ደግሞ የተለያየ አይነት እንትን ያላቸው ይሄ ክልል ጦር መሳሪያ ማስገባትም አይችል ማለት ነው። በምን አይነት አቅም ነው ይሄን ያክል ጊዜ ሁለቱም ሲከላከል የነበረው የሚለው ነገር አንዱ በጣም ሊጠና የሚገባው ጉዳይ ይመስለኛል። እንደዛም ሆኖ እንኳን አሁንም ተሸንፎም አይደለም፣ በድርድር ነው ነገሮችን እየተወ ያለው። ስለዚህ ነገሩን በጤናማ አእምሮ ለሚያይ ሰው አስታክሷል አላስታገሰም ከፉከራ የዘለለ የሚሆን አይመስለኝም ያ ንግግር ማለት ነው። አንድ ሁለተኛ ነገር ያወረሱት ስለ ኤርትራ ህዝብ እኮ ትልቅ ቂም እኮ ነው አይደል? ኤርትራ ሰራዊት ገብቶ እዚህ ለፈጸመው ነገር እኮ ነገ ከነገ ወዲያ የኤርትራ ህዝብ እኮ ይከፍለዋል ይሄን ዋጋ። ምክንያቱም ቂም ነው ዘርቶ ሄደው ማለት ነው።